አንድም መሳሪያ ሳይዝ በገዛ እጆቹ ብቻ 5000 ሰዎችን አንቆ የገደለ ሰው አለ ብላችሁ ታምናላችሁ? አዎ፣ በየቀኑ በአማካይ 4 ሰዎችን በባዶ እጁ የሚገድል። ይህ ተረት ወይም የሆሊውድ ፊልም አይደለም። በታሪክ አሰቃቂ ገጾ የተመዘገበው ዙልፋቅር የተባለው ገዳይ እውነተኛ ታሪክ እንጂ። ነገር ግን ይህ ሰው ማን ነው? እንዴትስ 5000 ሰዎችን በባዶ እጁ ሊገድል ቻለ? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ በዓለማችን እጅግ አደገኛ ጨካኝና አእምሮን የሚያስቱ 10 የእስር ቤት ታሳሪዎችን አስደናቂ ታሪክ ይዤላችሁ መጥቻለሁ። በእርግጥ እስር ቤት ማንም ሰው በህልሙ እንኳን መሄድ የማይፈልገው ቦታ ነው። ነገር ግን እነዚህን ቦታዎች እጅግ አስፈሪ የሚያደርጋቸው የሲሚንቶ ግንቦቹ ሳይሆን በውስጡ የታሰሩት አጋንንታዊ ሰዎች ናቸው። ወደ ታሪኩ ከመግባታችን በፊት ይህን ቪዲዮ ላይክ ማድረግ አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በ10ኛ ደረጃ ላይ የምናገኘው እውነተኛ ፔንዊዝ በመባል የሚታወቀውን ሰው ነው። ብዙዎቻችሁ አይቲ የተሰኘውን ታዋቂ አስፈሪ ፊልም ልታውቁ ትችላላችሁ። ህጻናትን የሚያስፈራራውን ያንን ሳቅ አውጪ ክለውን ያስታውሰናል። ፊልም ስለሆነ ነው እንጂ እንደዚህ አይነት ሰው በምድር ላይ የለም ብለን እናስባለን። ነገር ግን እውነታው ሌላ ነው። በ1970ዎቹ ጆን ዊን ጊሲ የተባለ ሰው ነበር። በውጪው ስታይ ጨዋ አባትና የማህበረሰብ አገልጋይ ይመስላል። ነገር ግን ከጀርባው አሰቃቂ ምስጢር ደብቋል። ፒጎ የተባለ የኪለውን አልባሳት በመልበስ የህፃናት ልደት ድግስ ላይ ያቅራራ ነበር። ነገር ግን በዛው ሽፋን በርካታ ወጣቶችንና ህፃናትን እያታለለ ህይወታቸውን ያጠፋ ነበር። ፖሊስ ቤቱን ሲፈትሽ ከቤቱ ስር የተቀበሩ በርካታ አስክሬኖችን አገኘ። ይህ ሰው እስከ ህይወቱ ፍጻሜ የታሰረ ሲሆን ለዘመናት ሰዎች ኪሎኖችን እንዲፈሩ ያደረገ እውነተኛ አጋንንት ነበር። 9 ላይ የምናገኘው እጅግ ግራ የሚያጋባና የሚያስፈራ ታሪክ ያለው ሎብስተር ቦይ ነው። እውነተኛ ስሙ ግራዲ ስታይለስ ጁኒየር ይባላል። በተፈጥሮ የእጁ እና የእግሩ ጣቶች እንደ ሎብስተር ወይም የባህር እንስሳ ጥፍር ያሉ በመሆናቸው ገና በ7 ዓመቱ የሰርከስ ትርኢት ሰራተኛ ሆነ። እያደገ ሲመጣ ግን አእምሮ በቁጣና በአልኮል ተመረዘ። በቤተሰቡ ላይ ከፍተኛ በደል ያደርስ ነበር። ቁጣው ጣራ የነካው ደግሞ ሴት ልጁ የወደደችውን ልጅ እንዳገባች ሲያወቅ ነው። በቅናትና በቁጣ ተሞልቶ የልጁን እጮኛ በጥይት ገደለው። የአካሉ ሁኔታ በእስር ቤት ለመያዝ አስቸጋሪ ነው በሚል በነፃ ቢለቀቅም ዛቻውም አላቆመም። በመጨረሻም ባለቤቱና የእንጀራ ልጁ በቋሚ ፍርሃት ውስጥ በመኖራቸው ሌላ ገዳይ $1500 ከፍሎ ህይወቱን እንዲያጠፋ አደረጉ። በቀበሩ ላይ ግን አንድም ሰው አልተገኘም። በ8ኛ ላይ የምናገኘው ደግሞ አይቦል ማን ወይም የአይን ኳስ ሰው በመባል የሚታወቀው ነው። ስሙ ጄሰን ባርነም ይባላል። በ2012 በሆቴል ውስጥ ሊይዙት የመጡትን የፖሊስ አባላት በጥይት በመምታቱ ተያዘ። ነገር ግን ዓለምን ያስገረመው ወንጀሉ ብቻ ሳይሆን የፊቱ ገጽታ ነበር። የጄሰን ፊት ሙሉ በሙሉ በንቅሳት የተሸፈነ ነው። በጭንቅላቱ ላይ የራስ ቅል፣ በጉንጭ ላይ የጥርስ ምስሎች አሉት። ከሁሉም በላይ አስፈሪው ግን ቀኝ አይኑን ኳስ ሙሉ በሙሉ በጥቁር ቀለም መነቀሱ ነው። በፍርድ ቤት ችሎታ ወቅት አቃቢ ሕጉ እንደተናገረው ይህ ሰው መልኩን እንዲያደረገው ሰዎችን ለማስፈራራት ታስቦ የተደረገ ነው። መንገድ ላይ ብቻውን እንኳን ብታገኙት በረዶ የሚያደርግ ገጽታ ያለው ሰው ነው። በ7ኛ ደረጃ ላይ የምናገኘው በሶቪየት ህብረት ወይም የአሁኗ ራሽያ ታሪክ እጅግ አደገኛው አንድሬ ቺኮታሎ ወይም ዘሬድ ሬፐር ነው። ለ12 ዓመታት ያህል ከ50 በላይ ንጹሃን ሴቶችና ህፃናትን ህይወት ያጠፋ ወንጀለኛ ነው። እሱን እጅግ አደገኛ ያደረገው ነገር ቢኖር በጣም ተራና አስተዋይ የትምህርት ቤት መምህር መስሎ መኖሩ ነው። ፖሊሶች ለዓመታት ሊጠረጥሩት አልቻሉም። በመጨረሻም በ1990 እንደ አውሮፓውያን አቆጣጠር በፖሊስ ወጥመድ ከተያዘ በኋላ አስፈሪ ወንጀሎቹን አመነ። በፍርድ ቤት ችሎት ወቅት የተበዳይ ቤተሰቦች እንዳይገሉት ተብሎ በብረት ኬጅ ውስጥ ተቆልፎበት ነበር ፍርዱን ሲከታተል የነበረው። በመጨረሻም የሞት ፍርድ ተፈርዶበታል። በ6ኛ ላይ የምናገኘው ታሪኳ በሆሊውድ ፊልም ደረጃ የተሰራላት ኤሊን ውሪኖስ ወይም ሞንስቴርን ነው። ኤሊን በታሪክ ውስጥ ከታዩት ጥቂት ሴት አደገኛ ገዳዮች አንዷ ነች። በ1989 እና በ1990 መካከል በፍሎሪዳ አውራ ጎዳናዎች ላይ የ7 ወንዶች ህይወት አጥፍታለች። ከተያዘች በኋላ ወንጀሏን አመነች። ነገር ግን በፍርድ ቤት ያሳየችውን ባህሪ መላውን አሜሪካ አስደንግጧል። ምንም አይነት የስህተት ስሜት አልነበረባትም። ይልቁንም በዳኞች ላይ ትጮህ ነበር። እድሉን ካገኘው አሁንም ቢሆን እንደገና አደርገዋለሁ በማለት ትናገራለች። በፍርድ ቤት ባሳየችው ጨካኝ ባህሪ ምክንያት የሞት ፍርድ
ተፈርዶባታል። ወደ አምስተኛ ስንመጣ እጅግ የሚያስገርም ታሪክ ያለው ሮድኒ አልካላን እናገኛለን። ሮድኒ በ1970ዎቹ በባህሪው በርካታ ሴቶችን ያደነ ወንጀለኛ ነው። መርማሪዎች ከ30 እስከ 130 የሚደርሱ ሰዎችን ሕይወት ሳያጠፋ አይቀርም ብሎ ያምናሉ። ነገር ግን እጅግ የሚያስፈራው ነገር ይህ ወንጀለኛ ወንጀል እየሰራ በነበረበት ወቅት በ1978 እንደ አውሮፓን አቆጣጠር ዘ ዴቲንግ ጌም በተሰኘው ታዋቂ የቴሌቪዥን የቀጥታ ስርጭት ውድድር ላይ ተሳታፊ ሆኖ ቀረበ። በቴሌቪዥን መስኮት ላይ ፈገግ እያለ የቀረበ ሲሆን ውድድሩንም አሸነፈ። ነገር ግን ያሸነፋት ሴት ከመድረክ በስተጀርባ ስታናግረው ውስጧ ባደረባት አስፈሪ ስሜት ምክንያት አብረው ለመውጣት ፈቃደኛ አልሆነችም። በጣም የሚያስፈራ ስሜት አለው ስትል ተናግራለች። ያ ውሳኔዋ ሕይወቷን አድኖላታል። በአራተኛ ደረጃ ላይ የምናገኘው ኦስትሪያዊ ጃክ ኦንተርቬገር ነው። ጃክ በ1970ዎቹ በወንጀል ታስሮ በነበረበት ወቅት በእስር ቤት ሆኖ ድርሰቶችን፣ ቲያትሮችን እና ግጥሞችን መጻፍ ጀመረ። ጽሑፎቹ በጣም ታዋቂ በመሆናቸው ፖለቲከኞች እና ደራሲያን ተለውጠዋል ብሎ እንዲፈታ ታገሉ። በ1990 ከእስር ተፈቶ ታዋቂ የጋዜጠኝነት ስራ ጀመረ። እንዲያውም የወንጀል ዜናዎችን እንዲዘግብ ወደ ሎስ አንጀለስ ተላከ። ነገር ግን ትልቁ ተንኮል እሱ የወንጀል ዜና ለመዘገብ በሚሄድበት ቦታ ሁሉ አዳዲስ ወንጀሎችን ራሱ ይፈጽም ነበር። የጋዜጠኝነት መታወቂያውን ተጠቅሞ ወደ ወንጀል ስፍራዎች በቀላሉ ይገባ ነበር። በመጨረሻም በፖሊስ ተይዞ የህይወት ዘመን እስራት ተፈርዶበታል። በሶስተኛ ላይ የምናገኘው መሳሪያ ሳትይዝ የብዙ ሰዎችን ህይወት ያጠፋችውን ታይፎይድ ሜሪ ወይም ሜሪ ማሎንን ነው። በ19ኛዎቹ መጀመሪያ ላይ ሜሪ በኒውዮርክ ሀብታም ቤተሰቦች ዘንድ በምግብ ሰራተኝነት ትሰራ ነበር። ችግሩ ግን ሜሪ በሰውነቷ ውስጥ ገዳይ የሆነውን የታይፎይድ በሽታ ተሸክማ ትዞር ነበር። እሷ ህመም አይሰማትም። ነገር ግን እሷ ያበሰለችውን ምግብ የሚበሉ ሰዎች በሙሉ በጽኑ ይታመሙ ነበር። የጤና ባለስልጣናት የበሽታውን ምንጭ ሲከታተሉ የሜሪ እጅ እንዳለበት ደረሱበት። ሜሪ ግን እኔ ምንም ህመም የለብኝም በማለት ምግብ መስራቷን ለማቆም ፈቃደኛ አልሆነችም። በመጨረሻም መንግስት በግድ ወስዶ ደሴት ላይ በሚገኝ ማቆያ ውስጥ እስከ ህይወቷ ፍጻሜ እንድትታሰር አደረጋት። በሁለተኛ ላይ የምናገኘው በአሜሪካ ታሪክ ታዋቂ የሆነውን BTK ወይም ዴኒስ ሮደሪን ነው። ለ3 አስርት ዓመታት ያህል ሰዎችን ያድናል። እሱን ልዩ የሚያደርገው ለፖሊስ ደብዳቤዎችን እና እንቆቅልሾችን እየላከ ልትይዙኝ አትችሉም እያለ ይሳለቅባቸው ነበር። ነገር ግን በ2004 እንደ አውሮፓን አቆጣጠር ትልቅ ስህተት ሰራ። ለፖሊስ የፍሎፒ ዲስክ መረጃ ልኮ ይህንን ዲስክ ተከታትላችሁ እኔን ማግኘት ትችላላችሁ ብሎ ጠየቃቸው። ፖሊሶቹም በፍጹም አንችልም ብሎ ዋሹት። እሱም ዲስኩን ላከላቸው። ፖሊሶች የዲስኩን የውስጥ ፋይል ሲመረምሩ ፋይሉ የተጻፈበትን ኮምፒውተር እና ዴኒስ የሚል ስም አገኙበት። በዲኤንኤ ማስረጃ ተረጋግጦ በ2005 ተያዘ። ከዛ በ10 ህይወት ዘመን እስራት ተቀጣ። እና በመጨረሻም በመግቢያችን ላይ ወደ ጠቀስነው በታሪክ ውስጥ እጅግ አስፈሪው ዙልፋቅር የተባለን ሰው እንመጣለን። ይህ ታሪክ የሚመልሰን ወደ ጥንታዊቷ የኦቶማን ኢምፓየር ዘመን ነው። ዙልፋቅር የንጉስ ቤተ መንግስት አታክልተኛ ነበር። ቢሆንም ከጀርባ ግን ሌላ ጥቁር ስራ ነበረው። ታሪካዊ መረጃዎች እንደሚናገሩት ዙልፋቅር በ5 ዓመታት ውስጥ ብቻ የ5000 ሰዎችን ህይወት አጥፍተዋል። ይህም በቀን በአማካይ የ4 ሰዎችን ህይወት ያጠፋ ነበር ማለት ነው። ይህንን ያደርግ የነበረው ደግሞ ምንም አይነት መሳሪያ ሳይጠቀም በባዶ እጁ ብቻ ነበር። እጅግ ግዙፍና ኃይለኛ ሰው የነበረ ሲሆን በንጉሱ ትዕዛዝ ወንጀለኞችን እና ተቃዋሚዎችን በባዶ እጁ ያንቅ ነበር። በታሪክ ውስጥ በገዛ እጁ ብዙ ሰዎችን ያጠፋ አደገኛ ታሳሪ ነበር። በዛሬው የ10 አደገኛ ታሳሪዎች ዝርዝራችን ይህንን ይመስል ነበር። ከነገርኳችሁ ታሪኮች ውስጥ እጅግ ያስገረማችሁ ወይም ያስፈራችሁ የትኛው ነው? ቪዲዮውን ከወደዳችሁት ላይክ፣ አዳዲስ ቪዲዮዎችን እንዳደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።